አብይም ይወድቃል ስትሉ ነው የሰማችሁ። አብይ ወድቋል። ሽኝቱ ነው ቀብሩ ነው የቀረው። አብይ ወደቀው ወደ ንጹህ አማራ የተኮሰ ቀን። አብይ አህመድ የወደቀው አጨብጭበን ረጃጅም ሰንደቅ ዓላማዎች ዘርግተን በለውጥ ተስፋ ውስጥ ነን በደስታ የደገፈውን የአማራን ህዝብ የካደ ቀን። አብይ የወደቀው ሀገር የገነባውን የአማራ ህዝብ ጠመንጃ አልባ አርጌ ጉልበት አልባ አርጌ ትጥቅ አስወርጄ ቀበቶን ፈትቼ ባሪያ አረጋለሁ ብሎ ያሰበ ቀን የወደቀው። አብይ የወደቀው መላው ኢትዮጵያን በጦርነት አዙሪት ውስጥ ለማስገባት የወሰነ ቀን። አብይ የወደቀው በህግ ሳይሆን በፖሊሲ ሳይሆን በአዋጅ ሳይሆን በመመሪያ ሳይሆን በእሱ ደመነፍስ ሀገር እመራለሁ ብሎ የወሰነ ቀን። አብይ አህመድ የወደቀው የኢትዮጵያን ብሔራዊ ጥቅም እንዲያስከብር የተደራጀውን መለዮ ለባሽ የሀገሪቱን መከላከያ ሰራዊት የራሱን ህዝብ እንዲወጋ ስምሪት የሰጠ ቀን። አብይ አህመድ የወደቀው የተባበሩት አረብ ኤምሬትስ ድሮኖችን ተውሶ በኢትዮጵያውያን ላይ የተኮሰ ቀን። አብይ የወደቀው መናንያንን ገዳማውያንን አርሶ አደሮችን እናቶችን በእርሻ ማሳቸው በገዳማት በአብያተ ክርስቲያናት በገበያ በተለያየ ቦታ በመደበኛ እንቅስቃሴያቸው ላይ እያሉ በድሮን እንዲመቱ ትዕዛዝ የሰጠ ቀን ነው። አብይ የወደቀው የኢትዮጵያን አየር ኃይል ምድቦች ለአረብ ኤምሬቶች የሸጠ ቀን ነው። የለም አንድ መንግስት በመንግስትነት ሊቆም የሚችለው በማህበረሰቡ ውስጥ በማህበረሰቡ ልቦና ውስጥ መንግስት አለኝ ህግ አለ ስርዓት አለ ተብሎ ሲታሰብ ነው። እንደዛ የሚያስበው የለም ዛሬ አብይ አህመድ። በእያንዳንዱ አእምሮ ውስጥ አብይ አህመድ ሲታሰብ የሚመጣው ከፋፋይነት፣ አረመኔነት፣ አሸባሪነት፣ ነጣጣይነት ነው። ከሰሞኑ እንኳን የሚናገራቸው ነገሮች አይታችሁ እንደሆነ አማራው አንድ የኃይልና የፖለቲካ ማዕከል እንዳይኖረው፣ አማራው ከሌላው ህዝብ ጋር እንዲጋጭ፣ ትግሬው ከአማራው ጋር አንድ እንዳይሆን፣ ኦሮሞ ከአማራው ጋር አንድ እንዳይሆን ሲሰራ ሲናገር ሲያቅድ ነው የምታዩት። የቀረው ሽኝቱ ነው። እንደናንተ አይነት አዲስ ጉልበት አፍላ ወጣት